በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ትላንት ቀዳማዊ ያለ ዛሬ ዳራዊ ያለ ነገ በዘመናት ሁሉ ሸምግለህ የምትኖር የሕይወት የትንሣኤ ባለቤት ጌታ በመለኮታዊ ስልጣን ሞትን ድል አድርገህ የተነሳ ከሞት በኋላ ስላለው ሕይወት ከመቃብር በኋላ ስላለው ትንሣኤ አምነንና አስረግጠን እንድንመሰክር ድንቅ የሆነውን ሥራህን ሰርተህ በዚህ ትንሣኤ ታምነንና ተስፋ አድርገን እንድንኖር የረዳህን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ስላደረክልንና እያደረክልን ስላለው ልታደርግልን ባለው ነገር ሁሉ የታመንክ ቅዱስ አምላክ አንተ ነህና ክብርና ምስጋና ላንተ ይሁን። በቅድሚያ እጅግ የተወደዱና የተከበሩ ክቡር አባታችን ቆሞስ መላከ ፀሐይ አባ ገብረ ኢየሱስ የሁለቱም አድባራት አስተዳዳሪ፣ ክቡር ወንድማችን መጋቢ ሃይማኖት መምህር ተክለአብ የዚሁ የሁለቱም አድባራት የስብከተ ወንጌል ክፍል ኃላፊ፣ ክቡራን አይንተ እግዚአብሔር አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ዲያቆናት፣ የዝማሬው ጸጋ የተሰጠ ወንድማችን ዘማሪ መለስ እግዚአብሔር አምላካችን በልጅነት ጸጋ አክብሮ በሀብት ስሞ በረድኤት አቅርቦ የደገኛውን የመጋቢ ሐዲስ የዜናዊ ምስራት የአብሳሪ ትስብእት የሊቀ መላእክት የቅዱስ ገብርኤልን ወርኃዊውን የመታሰቢያ በዓል በዚህ መንገድ እንድታከብሩ ከዚህ በረከትም እንድትሳተፉ እግዚአብሔር የረዳችሁ ክርስቲያኖች ወገኖቼና ቤተሰቦቼ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? ለዚህ ሰዓት ለዚህ ዕለት ያደረሰን የግዛቱ ባለቤት የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሕ ባሕርይ ቅዱስ አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር አምላካችን ዓለምን ሳይፈጥር እምቅድመ ዓለም በራሱ ሕሊና ያሰባት እናቱ ያደረጋት የኔም የእናንተም የመዳናችን ምክንያት ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን እመ አምላክ ወላዲተ አምላክ ድንግል ማርያም የሐዘናችን እንባ አባሽ እውነተኛዋ የደስታ መፍሰሻ የምስጢር ሙዳይ የትንቢት መቅጃ በተሰጣት ሁሉ ጸጋ ምስጋና ይድረሳት። መጋቢ ሐዲስ ዜናዊ ብስራት አብሳሪ ትስብእት ቅዱስ ገብርኤል እንደርሱ ያሉ የእግዚአብሔር ባለሟሎች ሁሉ እንደተሰጣቸው እንደየጸጋቸው እንደየክብራቸው እንደየማዕረጋቸው መጠን ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር መንፈስ ቅዱስ የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የተሰወረውን ምስጢር ገልጦ እንዲያስተምረን ፈቃዱ ይሁን። የሚፈታተንን ጥንተ ጠላት ዲያብሎስን ከነሰራዊቱ ከእግራችን ስር ይጣልልን። እንኳን ለቅዱስ ገብርኤል ወርኃዊ መታሰቢያ በዓል አደረሰን አደረሳችሁ። ወድጋሚ እግዚአብሔር መንፈስ ቅዱስ እንደረዳን መጠን ዛሬ ለዚህ ሰዓት የምንማማርበት የትምህርታችን ርዕስ እሱ እንደወደደና እንደፈቀደ እንዲሆናል። እስመ ለሳ ህምዙ ለሞት ወተቀጥቀጠ አርዑተ ኃጢአት። የሞት መርዝ ተሽሯልና የኃጢአት ቀንበር ተቀጥቅጧልና እግዚአብሔር መንፈስ ቅዱስ እንደረዳን መጠን ዛሬ ለዚህች ሰዓት እንድናርፍ፣ እንድንረጋጋ፣ እንድንጽናና ምድራዊ ያልሆነውን ሰማያዊውን በረከት እንድናገኝ ከከንቱ ዓለም አስተሳሰብ አውጥቶ በሚረባንና በሚጠቅምን በጎ በሆነ ውሳቤ ውስጥ እግዚአብሔር የሚያሳርፈን በዚህ ቃል ላይ ይሆናል። እስመ ነሣ ህምዙ ለሞት
ወተቀጥቀጠ አሩት ኃጢአት። አማርኛውን ከኔ ጋር እንላለን ክርስቲያኖች ወገኖቼ። የሞት መርዝ በሉ እስኪ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና። የሞትን መርዝ የሻረው የኃጢአትን ቀንበር የቀጠቀጠው ከሦስቱ አካል አንዱ አካላዊ ቃል እርሱ እግዚአብሔር ወልድ ወልደ አብ ወልደ ማርያም ቅድመ ዓለም የነበረ ዓለምንም ፈጥሮ በዚህች በማዕከለ ዓለም ያለ ይህንንም ዓለም አሳልፎ የሚኖር ለመጀመሪያነቱ መጀመሪያ የሌለው ለመጨረሻነቱ መጨረሻ የሌለው አልፋና ኦሜጋ ወልድ ዋሕድ አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር ይመስገን። እንግዲህ ሊቁ ሲናገር እንዲህ አለ። እስመ ነሳምዙ ለሞት ወተቀጥቀጠ አሩት ኃጢአት። የሞት መርዝ ተሽሯልና የኃጢአትን ቀንበር ተቀጥቅጧልና አለ። የዚህ ትምህርት መሰረታዊው ዓላማ የተሻረው ሞት ከነመርዙ ምን አይነት ጠባይ ነበረው? ከሰው ልጆች ላይ ተቀጥቅጦ ተሰብሮ ደቆ የጠፋው የኃጢአት ቀንበር ምን ይመስል ነበር? ያ ሰዓት ያ ጊዜ መቼ ነበር? አሁን ደግሞ የሰው ልጅ እየኖረበት ያለበት የህይወት ያኗኗሩ ዘይቤስ ምንድን ነው ይመስለው? እነዚህንና የመሳሰሉትን መሰረታዊ ሀሳቦች ሕያውና ቅዱስ ሆነው በዘላለማዊ ቃሉ በእግዚአብሔር ሀሳብ ውስጥ በቅዱስ ቃሉ መሰረትነት ይህን እውነታ ገልጦ ማሳየት ነው የትምህርቱ መሰረታዊ ዓላማ። ይሄ ነው እንግዲህ ለዚህ ለትምህርታችን ርዕስ መነሻ አድርገን ያነሳነው የመጽሐፍ ቅዱስ ኃይለ ንባብ ብርሃነ ዓለም አብቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በመልእክቱ በምዕራፍ 15 ቁጥር 54 ላይ እንዲህ ብሎ የተናገረው ኃይለ ቃል አለ። ተሰጥመ ሞት ውስተ ሞዓት ይላል ቅዱስ ያሬድ። እስመ ነሳምዙ ለሞት ወተቀጥቀጠ አሩት ኃጢአት አለ። የሞት መርዝ ተሽሯልና የኃጢአትን ቀንበር ተቀጥቅጧልና አለ። ለዚህ ለትምህርታችን ርዕስ የመረጠ የመጽሐፍ ቅዱስ ኃይለ ንባብ ደግሞ ተሰጥመ ሞት ውስተ ሞዓት፣ ሞት ድል በመነሳት ተዋጠ። ሞት ድል በመነሳት ተዋጠ። ወገኖቼ ክርስቲያኖች፣ አሁን ያ ከነመርዙ የተሻረው ሞት የትኛው ነው? ከኔና ከእናንተ ላይ ተቀጥቅጦ ደቆ የጠፋው ያ የኃጢአት ቀንበር የትኛው ነው? ሐዋርያው ቅዱስ ጳውሎስ እንደሚነግረን ተሰጥመ ሞት ውስተ ሞዓት አለ። ያ ሞት ድል በመነሳት ተውጧል አለ። ሞት ድል በመነሳት ተውጧል። ስለዚህ የተወደዳችሁ የልዑል እግዚአብሔር ሰዎች እንግዲህ በዚህ በአዲስ ኪዳን ዘመን በምህረት በይቅርታ በመጽናናትና በፈውስ ዘመን ላይ ያለነው። ይሄ አዲስ ኪዳን ዘመን የምህረት ዘመን ነው፣ የይቅርታ ዘመን ነው፣ የመጽናናት ዘመን ነው። ሰላማችን እየታወጀ በሞቱ ሞታችንን የዋጠውን ጌታ መድኃኔዓለም ኢየሱስ ክርስቶስን ይሄን እውነታ ይዘን እርሱን ብቻ እያመለክን በዚህ እውነት ውስጥ እንድንኖር እርሱ ለመረጣቸው ለወደዳቸው ላከበራቸው ከነዚህ ፍጡራን ሁሉ በላይ ደግሞ ክብሯ ከፍጡራን በላይ ከፍ ላለው ከፈጣሪዋ በታች ነው ለቤዛዊተ ዓለም ለማምላክ ለድንግል ማርያም ለንጽሕተ ንጹሐን ለቅድስተ ቅዱሳን ለእሷ የሚገባትን ለድንግል ማርያም ክብር ለቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት የሚገባቸውን ክብር በመስጠት በዚህ እውነት ውስጥ በአርባና በሰማንያ ቀን የተቀበሉን ሀብተ ስመ ክርስትና አጽንተን ይዘን በዚህ ታምነን እንድንኖር ነው። ስለዚህም ነው እንግዲህ ምን አለ ሊቁ? በእውነትም የኃጢአት እንግዲህ ያ የሞት መርዝ ተሽሯልና የኃጢአትን ቀንበር ተሰብሯልና አለ። መጀመሪያ ይሄ ከነመርዙ የተሻረው ሞት ማን ነው? ይሄንን ቅዱስ ዮሐንስ አፈወርቅም እንዲህ ነው ያለው። ለምን ትኬት ትፈርህዎ ለዘተሴረ ስልጣኑ ይላል። ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ለምን ትኬት ትፈርህዎ ለዘተሴረ ስልጣኑ፣ አሁን ስልጣኑ የተሻረውን አለ፣ ስልጣኑ ያጣውን አለ፣ ጥርስ የሌለው አንበሳ የሆነውን ሞትን እሱን
ትፈሩታላችሁ? እሱን ለምን ትፈሩታላችሁ? ስለዚህ መጀመሪያ ሞት የሚለው ራሱ ምንድን ነው? ቃሉን ማየት አስፈልጋል። የቃሉ ትርጉም የነፍስ ከሥጋ መለየት ነው። በምስጢራዊ ትርጉም ደግሞ በአዲስ ኪዳን ዘመን ላይ ስለ ሞት ስንነጋገር ሞት ሲባል የኑሮ የስፍራ ለውጥ ማድረግ ማለት ነው። በዚህ በአዲስ ኪዳን ሞት የኑሮ ለውጥ ማድረጊያ ማለት ነው። ሞት መሸጋገሪያ ነው በአዲስ ኪዳን። በብሉይ ኪዳን ዘመን ግን ሞት አስደንጋጭ ነው። በብሉይ ኪዳን ሞት አስፈሪ ነው። በብሉይ ኪዳን ሞት አሳዛኝ ነው። በብሉይ ኪዳን ሞት በሰው ልጆች ላይ ሰልጥኖ ነግሶ የኖረ ነው። በ5500 ዘመን ያ የጨለማ ያ የመከራ ያ የፍዳ ያ የኩነኔ ዘመን ያ የመርገምት ዘመን ያ በሰው ልጆች ሁሉ ላይ በአባታችን በአዳምና በእናታችን በሔዋን በአለመታዘዝ ምክንያት የመጣው ኃጢአት በሰው ልጆች ላይ የሰለጠነው ኃጢአት የነገሰው ኃጢአት ሁሉንም ከአዳም ጀምሮ እስከ ሙሴ ድረስ የበደለውንም ያልበደለውንም ሞት እየያዘ ወደ ጥልቁ ወደ ሲኦል ይጥል ነበር። ስለዚህ ያ ዘመን ሞት ነበረ የነገሰበት አስፈሪ የነበረበት ማለት ነው። አሁን ግን እስመ ለሳ እምዙ ለሞት ወተቀጥቀጠ አሮት ኃጢአት ነው ያለው። አሁን የሞት መርዝ ተሽሯልና የኃጢአትን ቀንበር ደቋል ተሰውሯል አለ። ይሄን ማድረግ የቻለ ፍጡር አይደለም። ይሄን ማድረግ የቻለ ከሦስቱ አካል አንዱ አካላዊ ቃል ከማምላክ ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን የነሳና ከሷ የነሳውን ሥጋ በተውሶ አይደለም ለራሱ ገንዘብ ያደረገን ነገር መለኮቱን በደንብ አጥንጥረን ማወቅ አለብን። ከድንግል ማርያም የተዋሰው ሥጋ የለም። ገንዘብ ያደረገው ሥጋ ነው። ገንዘብ ያደረገው ለራሱ ያደረገው ሥጋ። ስለዚህ በራሱ በተዋህደው ሥጋ ሞትን ቀመሰና በሞቱ ይህንን የሞትን መርዝ ሻረው፣ የኃጢአትን ቀንበር ሰበረው። እርሱ ማን ነው? አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። የምናመልከው አምላክ ነው። የሞተልን ያዳንን የተቤዠን እርሱ ነው። ክብር ምስጋና ለስሙ ይሁን። እርሱ ነው የእግዚአብሔር ልጆች። ስለዚህ በአዲስ ኪዳን ሞት የኑሮ የስፍራ ለውጥ ነው። ለዚህ እኮ ነው ነቢየ እግዚአብሔር አምላክ ቅዱስ ዳዊት በሀብተ ትንቢቱ ሲናገር ምን አለ? ወፍናዊ ይሁን ለሞት ዘእግዚአብሔር ውእቱ ይላል። ሞት እንደሆነ ይህ የእግዚአብሔር ጎዳና ነው አለ። ይህ ሞት የእግዚአብሔር ጎዳና ነው ይላል። ጎዳና ነው። አሁን በዚህ ርዕስ ግን የምናየው ለ5500 ዘመን የሰው ልጅ ሲያስፈራ ሲያስደነግጥ ሲገድል ወደ ጥልቁ ጨለማ ወደ ሲኦል ሲያግዝ ስለነበረው ሞት ነው። ይህ አይነቱ ሞት ሁለት አይነት ነገር ይዞ ነበር በ5500 ዘመን፣ ሞተ ሥጋና ሞተ ነፍስ። የሥጋና የነፍስ ሞት እንግዲህ በሰው ልጆች ተቀዳሚ ፍጥረት በአባታችን በአዳም በእናታችን በሔዋን አለመታዘዝ ምክንያት ይሄ ሥጋዊውና ነፍሳዊ ሞት ወደ ዓለም ገብቷል። በዚያን ዘመን የነበረው ሞት ሞተ ሥጋ ብቻ አልነበረ፣ ሞተ ነፍስ ነበረ። ሰው ይሞታል፣ ሥጋ ወደ መቃብር ሲሆን ነፍሱ ወደ ሲኦል ነበር የምትጣለው። አያችሁ እግዚአብሔር ልጆች፣ ይሄ ነው። ስለዚህ በሰው ልጅ ላይ ስለሰለጠነው ሞት ነው በኦሪት ዘፍጥረት በምዕራፍ 3 ቁጥር 9 ላይ መጽሐፍ ቅዱስን በዓላማ ነው የምጠቅሰው። ዛሬ ኦርቶዶክሳውያን የተዋህዶ ልጆች ብቻ አይደላችሁም እዚህ ውስጥ የምትኖሩት። ከተለያየ ቤተ እምነት የመጡ ወንድሞች እህቶችም ይኖራሉ። ድንገት መንፈስ ቅዱስ ስዋቸው የገቡ አሊያም አንድ ስህተት እናገኛለን ብለው የመጡ የሆነ መልክ ይዘው ይሄዱ። እሺ ግን ርትዕት ንጽሕት ቅድስት ሁላዊት አንዲት ዓለም አቀፋዊት ሐዋርያዊት ከሆነችዋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መንፈስ ቅዱስ ከሚመራት ከሚያስተዳድራት ቤተክርስቲያን አንድም ነቅ አይኖራትም። ዶግማ ጥርት ያለ ነው። ትምህርት ሃይማኖቷ ቀኖኗ የተሳለጠ ነው።
ስርዓቷ በዚያው ልክ ነው። ትውፊቷም ከአባቶቿ እየተወራረሰች የተከበረችው ነው። እግዚአብሔር በዚህ መንገድ ሁላችንም እንዲያሳርፈን ፈቃዱ ይሁን። ስለዚህ መጽሐፍ ቅዱስን ለመጠቅሰው በሞተ ሥጋ ሞተ ነፍስ ብያለሁ። ሁለት አይነት ሞት ነበር በ5500 ዘመን። ሰው ሲሞት ሥጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ትጣል ነበር። ለዚህ የመጽሐፍ ቅዱስ አስረጅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9፣ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 23፣ በዘፍጥረት 3:22 ላይ እንግዲህ በሞተ ሥጋ ወደ መቃብር በሞተ ነፍስ ወደ ሲኦል የሰው ልጅ ይወርድ ነበር። በሌላ ምስጢራዊው አገባብ ደግሞ ሞት ሶስት አይነት ነው። ሞት ስንት አይነት ነው? ሶስት አይነት ነው። አንዱ የሥጋ ሞት ነው። የነፍስ ከሥጋ መለየት በሐዋርያት ሥራ በምዕራፍ 9 ቁጥር 37 ላይ መልካም ነገር የተሞላባት ደገኛይቷ ምጽዋትን የምትመጸውት የተቸገሩትን የምትረዳ የተራቡትን ሁሉ የምታበላ የምታጠጣ በበጎ ነገር የተመላ ሕይወት የነበራት እግዚአብሔርን በመፍራት ዘመኗን በሙሉ ያሳለፈች ግን ደግሞ አረፍተ ዘመኗን ሞት ገድቦ የወሰደባት ቅዱስ ጴጥሮስ ያስነሳት ያቺ ቅድስቷ ሴት ማናት? እርሷ ጣቢታ። በሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ልክ እንደ ጣቢታ ምሳሌ ነው ሞተ ሥጋም። እንደዚሁ ደግሞ ስንመለከት የነፍስ ሞት እናያለን። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ የነፍስ ሞት መድኃኔ ዓለም ኢየሱስ ክርስቶስ ወልደ እጓለ እመሕያው የሰው ልጅ እርሱ በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ለፍርድ ዳግመኛ ወደዚህ ይመጣል። ሰማይን እንደ ብራና ይጠቀልላታል፣ ምድርን እንደ ሰም አቅልጦ ያሳልፋል። ያን ጊዜ ሙታኖች ሁሉ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል የተባለው ያም ሰዓት መቼ ነው? አሁን ነው። አማን አማን እብለክሙ ከመ ይበጽሕ ጊዜሁ ወይዜውቱ ከመ እሙታን ይሰምዕዎ ቃሎ ለወልደ እግዚአብሔር ዮሐንስ 5:25 ላይ እውነት እውነት እላችኋለሁ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። ያም ሰዓት አሁን ነው። ታዲያ ሙታኖች ሁሉ ይነሳሉ አለ። ሲነሱ ለሁለት ትንሣኤ ነው። አንዱ ለክብር ትንሣኤ፣ ሁለተኛው ለውርደት ለአሳር ትንሣኤ። የክብር ትንሣኤና የአሳር ትንሣኤ የሚባለው ሁለቱ ነው ፍርዱ። ስለዚህ በዚህ መንገድ እንግዲህ እነዚያ በግራ የቆሙትን አያችሁ፣ ክርስቶስ ይመጣል፣ ሙታኖች ይነሳሉ፣ በቀኝና በግራ ይቆማሉ። አሳላፊ የላቸውም፣ ሰልፍ ተርታሳጅ የላቸውም፣ ቀኛዝማች ግራዝማች የለም። ሁሉም እንደየስራው ይቆማል፣ ስራ ይገለጣል። ክርስቶስ ዳግም ሲመጣ ክርስቶስ ይመጣል አይመጣም? አይዟችሁ ይመጣል አይመጣም? መቼ ይመጣ አናውቅም፣ በራሱ ሰዓትና ጊዜ አያችሁ። ስለዚህ ይመጣል በግርማ መለኮቱ በክብረ ትስብእቱ በቅዱሳን መላእክት ታጅቦ ልክ የድንግል ማርያም ሥጋ ለብሶ እንዳደረገ ያንኑ ሥጋ ለብሶ ይመጣል። ያን ጊዜ በግራ የቆሙትን ሂዱ እናንተ ርጉማን ይላቸዋል። ያቺ ናት የነፍስ ሞት፣ የሞት ሞት። አላውቃችሁም ይላቸዋል። ይሄ ከባድ ነው። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ጥልቁ ሰዓት ወደዚያ ሂዱ ይላቸዋል። ወደ ጥልቁ ጨለማ የነፍስ ሞቷ ይሄ ነው። ሶስተኛው የህሊና ሞት ነው። የምን ሞት? የህሊና ሞት። ህሊና የሚባል አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ አንዱን ደቀ መዝሙር መድኃኔ ዓለም አምላካችን እርሱ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አይቺ ቤተክርስቲያን እንዴት አሳምረዋለች ዘመኑ እንኳን። ስለዚህ ይህ አምላክ ደቀ መዝሙሩን እንዲህ አለው፣ ተከተለኝ አለው። ምን አለው? አንዱን ደቀ መዝሙር ና ተከተለኝ አለው። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ሞተ ህሊና፣ የህሊና ሞት። ያ ሰው ምን አለው? እባክህ ጌታ ወይ ፍቀድልኝ አባቴን ቀብሬው ልምጣ አለ። ማንን ቀብሬው ልምጣ? አባቴን። እባክህ አንተ ሰው አለ ሙታናቸውን ሙታን ይቅበሯቸዋል።
ሙታናቸውን ምኖች ይቆባቸው ሙታን። አንተ ግን ምን በለኝ? አንተ ግን ምን አድርገኝ? ተከተለኝ። ቀባሪዎቹ ሙታን ናቸው። ይዘውት የሚሄዱትን ነፍስ የተለየው ሥጋ ነው፣ በድን ነው፣ አስከሬን ነው። ሙታናቸውን ሙታን ይቅበሯቸው። እየገባን ነው? ሞተ ሕሊና። ሞተ ሕሊና ማለት እንግዲህ ሰው በቆሙ እያለ ለእግዚአብሔር በማይመች ማንነት ለበደል፣ ለኃጢአት፣ ለክፋት እግዚአብሔር ደስ ለማይሰኝበት ነገር ርኩሰት ለመላበት ቅድስናውን ለሚያረክስበት በዝሙት ሕይወት በኃጢአት በበደል በተጨማለቀበት ሕይወት እንዲሁ ብቻ በኃጢአት ላይ ኃጢአት በበደል ላይ በደል እየሰራን የምንኖርበት እንዲህ አይነት ሕይወት የያዘን ሰዎች ምክንያቱም ራሱ ሞት ማለት እኮ የነፍስ ሞቷ ምንድን ነው ሲባል ከእግዚአብሔር ኅብረት መለየት ነው። ከእግዚአብሔር ኅብረት መለየት ነው። ስለዚህ ሞተ ሕሊና ማለት ያ ነው። አያችሁ፣ በሕሊና ይሞት ማለት ሙታናቸው ሙታን ይቆራቸው። ምክንያቱም እነዚያ በቁሙ እንቀብራለን ብለው ይሄዳሉ እንጂ ሞተዋል። ለምን? ለጽድቅ ስራ አልተዘጋጁም። ራሳቸውን የሚድኑበትና እግዚአብሔር ዘንድ ክብር ለሚያገኙበት ስራ አልተዘጋጁም። በኃጢአትና በበደል በመተላለፍ ሕይወት ውስጥ ናቸው። ስለዚህ በቁማቸው ሞተዋል። ኃጢአተኛው በቁሙ ያለ የሞተ ነው ንስሐ ካልገባ በስተቀር። እንግዲህ ይህንን ካየ ሞት በራሱ መለየት ነው። ሌላው ደግሞ ሐዋርያው ቅዱስ ጳውሎስ እነዚህ እውነተኞቹ የእግዚአብሔር ቅዱሳን እግዚአብሔር መርጦ ወዶ ፈቅዶ ለራሱ ሲያደርጋቸው ምን ያደርጋሉ? ከዓለም ራሳቸውን ይለያሉ። ዓለምን ይጠሏታል፣ ዓለምን ይንቋታል፣ ከዓለም ይለያሉ። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 6 ቁጥር 4 ላይ በቁጥር 14 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ላይ ምን ይላል? እኔ በዓለም ዘንድ ሙት ነኝ ይላል። ዓለምም በእኔ ዘንድ ምንድን ናት? ሙት ናት። እኔ በዓለም ዘንድ አለ። እኔ ከዓለም ተለይቻለሁ ማለት ነው። ለዓለም አይደለሁም። ምክንያቱስ ዘአኮ ብነ ዘአገር ዘይነብር አላ እንተ ትመጽእ መንግሥተ ነሐስስ ይላል ቅዱስ ጳውሎስ ዕብራውያን መልእክቱ ላይ። ሁላችንም በዚህ የምትኖር ሀገር የለችንም ይልና ነገር ግን ትመጣ ዘንድ ያላትን ከተማ እንናፍቃለን አለ። ወገኖቼ ዛሬ የምትጾሙት፣ ዛሬ የምትጸልዩት፣ ዛሬ የምትሰግዱት፣ ዛሬ በታቦተ ምጽዋት ፊት የምትወርቁት የምትነሱት በንስሐ ሕይወት ተዘጋጅታችሁ በእንባ በአምላካችሁ ፊት የምታነቡት በእማ አምላክ በድንግል ማርያም በስዕሏ ፊት የምታለቅሱት በቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ፊት ልመናችሁን የምታሰሙት በተሰጣቸው ቃል ኪዳን ምለው እንዲያስምሯችሁ አይደለም እንዴ? ምለው እንዲያስምሩን እኮ ምለው እንዲያስምሩን መሐሪው ጌታ ቸር አድራጊው ጌታ ኃጢአት በደላችንን የማይጠባበቅብን አምላክ እንደ ቸርነቱ እንጂ እንደ በደላችን ያልሆነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው አምላካችን እንደ ቸርነት ነው እንጂ እንደ በደላችን አይሁን የምንለው ዛሬም እመሳ ኃጢአትኑ ትታቀብ እግዚኦ እግዚኦ የሚቀውም አቤቱ አንተ ኃጢአትንስ ብትጠባበቅ ኖሮ አቤቱ በፊት ማን ይቆም ነበር እንዳል እግዚአብሔር። ስለዚህ ኃጢአታችን ያልተጠባበቀብን ነውራችንን በክብሩ ሸፍኖ በዚህ መንገድ ያቆመን መድኃኔዓለም ነው። ስለዚህ በዚህ መንገድ ይህን የምናደርገው ተስፋ ስላለን ነው። ተስፋችን በምድር አይደለም። ወለነሰ ዘውስተ ሰማያት ሀገርነ። ለዚህ ነው ቅዱስ ጳውሎስ እኔ በዓለም ዘንድ ሙት ነኝ። ወገኖቼ የምታልፈዋን ዓለም እያሰብን በምታልፈው ዓለም በጊዜያዊ ዓለም በኮንትራቱ ዓለም ውስጥ ሆነን የምንገባባት የሶስት ክንድ መሬት ናት። የኔና የእናንተ ሀገር በዚህ አይደለም ወገኖቼ። ይሄ ነው መጀመሪያ አንድ ሰው ሲወለድ ለመሞት ነው። እየሰማችሁ ነው። የሚሞተው ደግሞ እንደ ክርስትና በሕይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። ሚስጥሩ ከገባን እናመሰግናለን። ስንወለድ ለመሞት ነው። ምን ማለት ይመስላችኋል? ይሄ ከእናቶቻችን ማዕፀን ስንወጣ የመጣ ነው። ይሄን ዓለም ጥለን ለመሄድ ነው ማለት ነው። እየተግባባን ነው። ስንወለድ የምንሞተው ግን ምን ለማድረግ ነው? በሕይወት አይደለም። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ምን አለው? ንገሩኛ፣ ምን አለው? የዘላለም። ስለዚህ የምንወለደው ለሞት ነው፣ የምንሞተው በሕይወት ለመኖር ነው። ክብር ምስጋና ለአምላካችን ነው። ለእግዚአብሔር ልጆች ይሄንን ነው ምስጢሩ ሊገባን የሚገባው።
ዓለም መለየት፣ ዓለምን መናቅ። ይሄ ሲገባን ነው፣ ቅድስናው ሲገባን፣ መንፈሳዊነቱ ሲገባን። እንግዲህ ሞተ ነፍስ ሁለተኛ ሞት ነው። የነፍስ ከእግዚአብሔር መለየትና ዘላለማዊ የሆነ ኩነኔ ገሃነምን መከተል ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 14 እንደተጻፈው፣ በራዕየ ዮሐንስ ምዕራፍ 21 ቁጥር 8 እንደተጻፈው። ታዲያ ይህ ሞት ወደ ዓለም የገባው በምንድን ነው? ሰውን ሁሉ ይዞ ወደ ጥልቅ ወደ ሲኦል የሚከተው ሞት ከአዳም ጀምሮ እስከ ሙሴ ድረስ በሰው ልጆች ላይ የነገሰው ሞት መጀመሪያ በምን ምክንያት ገባ ስንል በኃጢአት ምክንያት። በምን ምክንያት? በኃጢአት ምክንያት። ኃጢአት ደግሞ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። ይሄ ኃጢአት፣ ይሄ የውርሱ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ የመተላለፉ ኃጢአት በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። እየተግባባ ነው። ሲተላለፍ የቆየ ነው። የእግዚአብሔር ልጆች ሲተላለፍ የቆየ ነው። ሮሜ ምዕራፍ 5 ከቁጥር 12 እስከ 14 ላይ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው ይሄ ኃጢአት። ይሄ ኃጢአት ግን ያላገኛት እንደተፈጠረችው ሆና የተገኘችው እግዚአብሔር ካለመኖር ወደ መኖር እንዳመጣት ሆና የተገኘችው ለእግዚአብሔር እናትነት ራሷን ያዘጋጀችው ይሄ የውርስ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ የመተላለፉ ኃጢአት፣ ይሄ ጥንተ አብሶ የምንለው በነገረ መለኮቱ አስተምሮ ኦሪጂናል ሲን የምንለው የመጀመሪያው ኃጢአት ያላገኛት ይሄ ነው ያላገኛት ሁለንታኪ ሰናይት እንተ ኀቤየ አልብኪ ነው ወይንቲኒ ላይለኪ ሁለንተናሽ ውብ ነው ምክንያት ነው የለብሽም የተባለችዋ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ይሄ የውርስ ኃጢአት ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ለእግዚአብሔር እናትነት ራሷን አዘጋጅታ የጠበቀች ድንግል ማርያም ናት። በዚህ ቤዛዊተ ዓለም ናት። ክብር ምስጋና ለወላዲተ አምላክ። እናት ሆና ራሷን ለእናትነት ማዘጋጀቷ ነው ቤዛዊት ያሰኛት። ቤዛዊት ዘበጸጋ። ሚስጥር መጠንቀቅ ያስፈልጋል። ቤዛዊት አሁን የሰው ልጅ ሁሉ በኃጢአት በበደል ከአዳም ጀምሮ እስከ ሙሴ ድረስ በዚህ በአዳምና በሔዋን ኃጢአት ሁሉ ምን ነበረ? ተጠያቂ ነበር። ከዚህ ሁሉ ግን እንዴ ከሰው ልጆች መካከል በመልካምነት ራሷን ያዘጋጀች ምንም ኃጢአት የሌለባት መንፈስ ቅዱስ አቀባም ከሰማ መንፈስ ቅዱስ ከማን? ከእናቷ ማኅፀን። ማናት እናቷ? ከእናቷ ሲል ማናት? አቤት ሐና ሔዋን። ከአዳምና ከሔዋን ሲተላለፍ የመጣው ከቀዳሚቷ ሔዋን ከእርሷ ሲተላለፍ የመጣው ኃጢአት ያላገኛት ከእናቷ ያልኩ የጠበቃት የውርሷ ኃጢአት ያላገኛት ለሔዋን ለራሷ ምን የሆነቻት? ቤዛ የሆነቻት ያቺ ቀዳሚት ሔዋን ያለመታዘዝ ማንነት የነበራት ባለመታዘዟ ደግሞ እስር ሰንሰለትን በራሷ ያመጣች። እስር ሰንሰለት ብቻ አይደለም፣ እግዚአብሔርን ያክል አባት ገነትን ያለ ርስት ያጣች፣ ገነት እንዲዘጋ ወደ ምድረ ፋይል እንድትወርቅ የተወለደባት ለእሷ ለሔዋን እንኳን ምን ሆነቻት? ቤዛ ሆነቻት። ማናት እርሷ? በመታዘዟ ምክንያት ይሄኗ ቤዛዊት ዘበጸጋ ድንግል ማርያም መቤዛዊት ይላታል። እንግዲህ ምንድነው? ለእኛ መድኃኒት ሆና የተሰጠችን። ምስጋና ለአምላካችን ይሁን። ታዲያ ሁሉ በዚህ ሞት ተጠያቂ ነው፣ በዚህ ኃጢአት ሁሉ ከድንግል ማርያም በስተቀር። ስለዚህ ይህንን ሞት ወደ ራሱ ይዞት የመጣው ሰው ነው፣ አዳምና ሔዋን ባለመታዘዝ ምክንያት። ያው ወደዚያ ወደ ዝርዝር ሀሳቡ አንገባም። አታድርጉ የተባሉትን አደረጉ፣ የሞት ሞት ተፈረደባቸው። ስለዚህ በመጽሐፈ ጥበብ ምዕራፍ 1 ከቁጥር 13 እስከ 16 ጥበበኛው ሰሎሞን እንደተናገረው እስመ እግዚአብሔር ሞተ ይገብር ይላል። እያችሁ ወለሲያንሰ ይላል በእደው ወበቃል ጸውዕዎ ይላል። አሁን እግዚአብሔር ሞትን አልሰራም። ዝንጎች ግን ባለመታዘዝ ምክንያት ግን ሞትን ዝንጎቹ ወደ ራሳቸው አመጡ ይላል። ሐሳባችሁ እንደዚህ ነው። እየሰማችሁ ነው አይደል?
እግዚአብሔር አምላክ ከሁላችን ጋር አይሁን። ቃሉ የማን ነው? የምንነጋገር የማን ሐሳብ ነው? ማን ነው እያስተማረን ያለው? እያጥናናን ያለው ማን ነው? ማን ይመስገን? ስሙ ክብር ምስጋና ይድረሰው። ይሄንን የሞት ሞት ያልነው በስጋ ሞት የነፍስ ሞት ተፈርዶብን የምንኖርበት የ5500 ዘመን ሞት ያመጣው ማን ነው? ሰው ነው። ወደ ራሱ ያመጣው ባለመታዘዝ። ለዚህ ነው እንግዲህ በእግዚአብሔር ሞት አይቀር ወረሲያንስ በደው ወበቃል ጸውዕው አለ። እግዚአብሔር ሞትን አልሰራም። ሰው ግን ሞትን ወደ ራሱ በቃሉ ጠርቶ አመጣው። ዝንጉ ሰው፣ የማይታዘዘው ሰው። ስለዚህ ይህ የሞት መርዝ በሰው ልጅ ሕይወት ውስጥ ተንሰራፍቶ ሰውን ሁሉ ማረከ፣ ሰውን ሁሉ ለራሱ አደረገ፣ ወደ ጥልቁ ወደ ሲኦል ጣለ። ለ5500 ዘመን በዚህ መንገድ የሰው ልጅ ኖረ። ታዲያ ይሄ የሞት መርዝ ደግሞ በሕይወት መልአክ በክርስቶስ ምን መሆን አለበት? መሻር አለበታ። መርሱ መጥፋት አለበት። እስመ ነሣ ህምዙ ለሞት ወተቀጥቀጠ አሩተ ኃጢአት ያለው ለዚህ ነው። ሊቁ የሞትን መርዝ ሻረው አለ። ማን? የሕይወት መልአክ የተባለው እርሱ ማን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሕይወት መልአክ አረ ይመስገን ስሙ መድኃኒዓለም በእውነት ይሄን ሞት ነው ይሄን የሞት መርዝ ራሱ የሕይወት መልአክ ክርስቶስ በራሱ መድኃኒትነት አጠፋው። ከአዳም የተወረሰው ያ የዘር ኃጢአት በራሱ በንጹሕ ባህሪ ጌታ በመድኃኒዓለም በኢየሱስ ክርስቶስ ይሄ የውርስ ኃጢአት ከላያችን ተወገደ። በክርስቶስ መለኮታዊ ስልጣን ሞት ተሰበረ፣ ድል ተነሳ። እኛ ብቻ አይደለም። በእውነትም እንዲህ ተብሎ እንደተጻፈው አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ምን አደረገ? አሳየ፣ ገለጠ። በሞት ላይ ስልጣኑን ገለጠ። በሞቱ ሞትን ደመሰሰ። ይሄ የሆነው እሱ ነው። አሁን እኛ በዚያ በአዳምና በሔዋን አልገባቸውም ብዙዎቹ። በመተላለፉ ኃጢአት አይደለም የምንጠየቀው። ያማ የውርስ ኃጢአት፣ ያማ የመተላለፍ ኃጢአት፣ ያ ጥንተ አብሶማ በክርስቶስ እኮ ተሽሯል። ታዲያ ሰው ዛሬ በምንድን ነው የሚጠየቀው? ሚስጥሩ ነው። ይሄንን ስንናገር የክርስቶስን የማዳኑን ኃይል እንደሸፈን አድርገው ብዙዎቹ ይናገራሉ። ሌሎቹ ቤተ እምነት አልገባቸውም። ዛሬ ቆም ብሎ መጠየቅና ራስን እኔ ማን ነኝ፣ የት ነኝ፣ ወዴት ነኝ ማለት ያስፈልጋል። አሁን እያልን ያለነው ያ የውርሱ ኃጢአት፣ ያ የመተላለፍ ኃጢአት በክርስቶስ ደም ታጥበን ነስተናል እኮ። በሞቱ ይሄንን ሁሉ ኃጢአታችንን ደምስሶልናል። ይህ የዘር ኃጢአት ቢቀርም ነገር ግን ዛሬ በምንሰራው ኃጢአትና በደል በምንተላለፍበት መተላለፍ ራሳችንን በንስሐ እስካላዘጋጀን ድረስ በኃጢአት በበደል በጥፋት በእንኩሰት ሕይወት ውስጥ ሆነን እንዲሁ ከዚህ ከሚያልፈው ወደማያልፈው ዓለም ተጠርተን ብንሄድ በዚህ ኃጢአት በዚህ በደል ምንነት ተጠያቂ ነው። ወዳጄ እንዳትሙን። ክርስቶስ ለኔ ሲል ሁሉን በመስቀል ላይ ጨርሶልኛል። ስለዚህ ዛሬ እንዳሻይ መኖር እችላለሁ አላሉም። የትኛው ሐዋርያ ነው ያለው? የትኛው ጻድቅ ነው ያለው? የትኛው ነቢይ ይህን ሰብኳል? እኔ ድንቅኛው ክርስቶስ አሁን ለእኛ ሞቷል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የሞተላትን ያዳናትን የተቤዣትን በሥጋው ቀድሷታል፣ በደሙ አንጽቷታል። ይሄ መሰረቷ ክርስቶስ ይሆንላት፣ ጉልላቷ ክርስቶስ ይሆንላት እኮ ቤተክርስቲያን ይህን ስትናገር አዎ ያ የውርስ ኃጢአት፣ ያ የዘር ኃጢአት፣ ያ የመተላለፍ ኃጢአት ዛሬ በዚህ አንጠየቅም። ነገር ግን የምንጠየቀው በምንድን ነው? የሰው ልጅ ዕለት ዕለት በሚሰራ ኃጢአትና በደል በአዲስ ኪዳን ዘመናው ለንስሐ ካልተዘጋጀን፣ በንስሐ ሕይወት ውስጥ ራሳችንን ካላኖርን፣ በደልኩኝ አጠፋሁኝ ጌታ ሆይ ማረኝ ብለን በመጸጸት ከኃጢአት ለምጽ ለመንጻት ከኃጢአት እንቅልፍ ለመንቃት አያችሁ ከእግዚአብሔር ጋር በሰላምና በደስታ ለመኖር ራሳችንን የማናዘጋጅ ከሆነ በምንሰራው ኃጢአትና በደል ዛሬም ተጠያቂ ነን። በንስሐ እስካልተመለስን ድረስ ዛሬም ከነፍስ ሞት አናመልጥም። ሐሰት እውነት ንገሩኛ። እውነት ነው። ተመልሰን በሕይወት መኖር አለብን። በንስሐ መመለስ ነው። ንስሐ መመለስ ከኃጢአት
ሮሜ ምዕራፍ 5 ቁጥር 18፣ ቆላሲስ 1:21፣ ሉቃስ 15 ከ11 እስከ 25፣ አንደኛ ጴጥሮስ 3:19። ስለዚህ ይሄንን ሞት በሞቱ ደመሰሰው። ማነው እሱ? መድኃኒዓለም ኢየሱስ ክርስቶስ የሞትን ኃይል አስወገደ። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስፍተ ዘአጽም ወተወኮሙ ፍኖተ ጌጋዮሙ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 106 ቁጥር 16 ላይ የብረት በሩን ሰብሯል አለ። እስኪ በሉ ይንቃል። የብረት በሩን በሉ ሰብሯል። የምኑ? የብረቱን በር ሰብሯል አለ። እስመ ሰበረ ኆኃተ ብርት አለና ወቀጥቀጠ መናስፍተ ዘአጽም አለ። እንደገና የብረቱን መወርወሪያ ቆራረጠው ይላል። ምን ማለት ነው ይሄ? መርገመ ሥጋ መርገመ ነፍሳችንን አጠፋልን። ሰይጣንንና ሰራዊቱ አጋንንትን አደቀቀልን። የሰይጣንንና የሰራዊቱ አጋንንትን ኃይል ከእኛ ላይ እንዲደክም አደረገ። ያ ተዋርሶን የሚወለደው ክፉ መንፈስ ከእኛ እንዲወገድ አደረገ። ይህን ያደረገው ደግሞ አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። ስለዚህ የሕይወት መልአክ 3 መዓልት 3 ሌሊት በከርሰ መቃብር አድሮ በለበሰው ሥጋ በሦስተኛው ቀን አስነሽ ሲያስፈልገው እስመ ለሳምዙ ለሞት ወተቀጥቀጠ ዐሩት ኃጢአት እንደተባለው የሞትን መርዝ ከእኛ ላይ አጥፍቶ የኃጢአታችንን ቀንበር ሰብሮ በተዘጋ መቃብር እንደተዘጋ ወጣ። ወተንሥአ እግዚአብሔር ከመ ዘነቃህ እምነዋም ወከመ ኃያል ወህዳገ ወይ ወቀተለ ጸሮ በደሬው ያለው ለዚህ ነው። ልክ ከእንቅልፍ እንደሚነቃ ሰው ጌታ ግን ብሎ እንደሚነሳ እንደዚያ ተነሳ። መቃብሩ እንደተዘጋ 4 የመቃብሩ ጠባቂዎች እንዳሉ እነዚያ ክንደብርቶቹ ክቡነ መዝራይቱ እንዳሉ የሚደንቃችሁ 4 ጭፍሮች ወታደሮች 2 በራስጌ 2 በግርጌ እንደቆሙ እነሱ እንደደነዘዘ ሰው ሆነው ሞቱ ይላል። ወደቁ ይላል። ሕሊናቸውን ሳቱ። የእኛ ጌታ ግን በተዘጋ መቃብር እንደተዘጋ ወጣ። የሚደንቀው ቀዳማዊ አዳም በኃጢአቱ ታመመ። ስለዚህ ታሞ እንደገና ወደቀ። ይነሳ ዘንድ ግን አልተቻለውም። ኃጢአት ለባህሪው የማይስማማው ዳግማዊ አዳም ግን ይኸው የእግዚአብሔር ልጅ እግዚአብሔር ወልደ ማርያም እሱ መድኃኒዓለም ኢየሱስ ክርስቶስ ግን በዚህ ምክንያት ምን ሆነ? የመጀመሪያውን አዳምን ከውድቀቱ ሊያነሳው ከውርደቱ ሊያከብረው ሞቱን በሕይወት ሊቀይር ሥጋ ማርያም ለብሶ ሞተ። ዳግማዊ አዳም ሞቱ አልቀረም። ምን አደረገ? በሞቱ ሞትን ድል አድርጎ ተነሳ። ስለዚህ ዛሬ ምን እያለን እንዘምር? አይቴን ከቀኖት ከሞት ወአይቴን ከመወት ከሲኦል ብላችሁ ዘምሩ። ሞቶ የሞጊያ የት ነው? ለ5500 ዘመን በመርዝ ወጋን፣ በመርዝ ጣልከን፣ በመርዝ እኛን አበላሸን። ዛሬ ግን ሞጊያ የት አለ? ሲኦል ድል መንሳት የት አለ? ስለዚህ ይህን ሁሉ ድል አድርጎ የተነሳው መድኃኔዓለም ኢየሱስ ክርስቶስ ነው። ከዚህ በኋላ ሰላም ታውጆላችኋል፣ ፍቅር አንድነት ተሰብካችኋል፣ በዚህ እውነት ውስጥ ኑሩ አላቸው። ማንን? ቅዱሳን ደቀ መዛሙርቱን። ይህን ሰላም ዛሬ ለእኛ ሰጠን። ሰላም እምይእዜሰ ኮነ ፍስሐ ወሰላም ያልነው ከዚህ ሰዓት ጀምሮ ነው። ሰላማችን ሆኖልናል፣ በሰላም እንኖር ታውጆልናል አለን። ስለዚህ ከዚህ በኋላ አኗኗራችን እንዴት ይሁን? የሕይወት መልአክ የሞትን መርዝ ከእኛ ላይ አጥፍቷል። የኃጢአታችንን ቀንበር ሰብሯል። በሞቱ ሙታንን አነሳ፣ ራሱንም አስነሳ። ተንሥአ ወአንሥአ ኩሎ ሙታነ እንደተባለው። ስለዚህ በዚህ መንገድ አንድ ጥቅሶች አነብላችኋለሁ። ኦሪት ዘዳግም ምዕራፍ 30 የመጨረሻው ጥቅስ ነው። ቁጥር 15 እስከ 20 ኑሯችን እንዴት ይሁን? አኗኗራችን ከዚህ በኋላ እንዴት ይሁን? ራሱ የዘመናቱ ባለቤት የሠራዊት ጌታ እግዚአብሔር በሊቀ ነቢያት በሙሴ ላይ አድሮ ሲናገር እንዲህ ይላል። በዘዳግም ያልኳችሁ ምዕራፍ 30 ቁጥር 15 ላይ ከቃሉ ጋር ነው። እግዚአብሔር ከሁላችን ጋር ይሁን። ተመልከት ይላል። ዛሬ በፊትህ ሕይወትንና መልካምነትን ቃሉ ብለን እናስተውል። ተመልከት ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ።
በሕይወትም እንድትኖር እንድትባዛም አምላክህን እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ሥርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ። ልብህ ግን ቢስት አንተም ባትሰማ ብትታለልም ሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድትጠፉ እኔ ዛሬ እነግራችኋለሁ። በጊዜው ጊዜ የቃሉ ባለቤት የሠራዊት ጌታ እግዚአብሔር ለሊቀ ነቢያት ለሙሴ ለሕዝበ እስራኤል ዘሥጋ የተናገረው ቃል ነው። ዮርዳኖስን ተሻግረህ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙ አለ። ኃጢአተኛ ሰው ዕድሜው አይረዝም። ተላላፊ ሰው ዕድሜው አይረዝም። ኃጢአተኛ ሰው በድንጋጤ ይኖራል። ጻድቅ ሰው እንደ አንበሳ ያለ ፍርሃት በድፍረት ይኖራል አለ ሰሎሞን አይደል? ጻድቅ ግን ስለዚህ በፊታችሁ አለ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። ሰማይና ምድር እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ አለ። በመጨረሻ እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብ እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህ ርዝመት ነውና አምላክን እግዚአብሔርን ትወደው ዘንድ ትጠባበቀው ቃሉንም ትሰማ ዘንድ ምረጥ አለ። ስለዚህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ነው የተባለው። ስለዚህ ምን እንምረጥ? ምን እንምረጥ? ሞት ወይስ ሕይወት? አረ ንገሩኝ። ሞት ይሻለናል? ሕይወት ይሻለናል? እስመ ደስ አምዞ ለሞት ወተቀጥቀጠ ዐሩት ኃጢአት ነው የተባለው። ምርጫችን ምን ይሆን ነው? ሞት ወይስ ሕይወት? ሕይወት ነው። ሕይወት ሲሆን ደግሞ ለሕይወታችን መገኛ ምክንያት የሆነችዋል ራሱ እግዚአብሔር የመረጣት የወደዳት ያከበራት አንዷን ማንን እንይዛለን? ቸሪቱን አማላጅቱን ማንን? ያ ደገኛው መልአክ ዛሬ መተን የምንማጸነው ይሄ መልአክ ይሄ የመጀመሪያው ሰባኬ ወንጌል ይሄ የመጀመሪያው የዓለሙን የደስታ ዜና ለዓለም ይዞ የመጣ ሰው ሁሉ ሞት ነበረ የሚሰማው። ሰው ሁሉ በሞት ውስጥ ነበረ የሚደርቀው። ይህንን የደስታውን ዜና ይዞ ሲመጣ ሰው ሁሉ በሚያዝንበት ሰዓት ደስ ይበልሽ። ሰው ሁሉ እኮ ሐዘንተኛ ነው። ነቢያቱም ሁሉም አርዕስተ አበው ናቸው። አብርሃም፣ ይስሐቅ፣ ያዕቆብ ሁሉ በሐዘን ውስጥ ናቸው፣ በጨለማ ነበሩ። ወገኖቼ ሎጂካሊ እንኳን ይሄን አስቡም። እነዛ ቤት ገብርኤል እኮ ሲመጣ ክርስቶስ አልተወለደም በሥጋ። ሐሰት እውነት ንገሩኛ። ጌታ ተወልዶ ነበር? ገብርኤል ወደ ድንግል ማርያም ብስራት ይዞ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተወልዷል? አልተወለደም። ግን ያኔ ዘመኑ ምን ነበር? ብርሃን ጨለማ? ንገሩኛ። ጨለማ፣ ሐዘን፣ ደስታ? አቤት። ሕይወት ወይስ ሞት? ንገሩኛ። ሞት አይደለም? መርገምት ወይስ በረከት? መርገምት አይደለም? ፍዳ ኩነኔ ነበር ያ ዘመን። ክርስቶስ ግን ወደነበረ ሰዓት ድረስ በፍዳ በኩነኔ በመርገምት ዘመን ግን አንዲት ንጽሕት ታናሽ ብላቴና እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት ድንግል ተገኘች። እንደገና ለእግዚአብሔር እናትነት እንደተፈጠረች ሆና እንደተሰራች ሆና ተገኘች። አቤት ቤዛዊተ ዓለም! አቤት እናት ማርያም! እሷ እኮ ኦ መዋዕዘ ፍስሐ ነች። የደስታ መፍሰሻ ሆይ የተባለች እኮ ናት። የደስታ መፍሰሻ ሆይ ኦ መዋዕዘ ፍስሐ። እንዴ እሷ አድማ የላትም። ያኔ የደስታ መፍሰሻ ነች። መጣና መልአኩ ምን አላት? የመጀመሪያው ምን ይበልሽ ያላት? አንድ ላይ ተናገሩ። ምን ይበልሽ? ምን ይበልሽ? ቅዱስ ገብርኤል ምን ይበልሽ? ዓለሙ ግን ያኔ በደስታ ነው በሐዘን? ንገሩኛ። ለምን? ሁሉ አረየ ወህውረ አለወ። ሁሉ በደለው፣ ሁሉ አጠፋ፣ ሁሉ ሳተ፣ ሁሉ በርግማን ውስጥ ነበረ። ጽድቃችን እንደ በረከት አይደለም፣ ጽድቃችን እንደ መርገም ጨር ተቆጥሮ ነበረ። እነ ኢሳይያስ ምን አለ ሰማይን ቀደም ትወርድ ይሉ ነበር እንዴ። እነ ቅዱስ ዳዊት ፈኑ እኔከ እማርያም አድኅነኒ ወባርሐኒ እማይ ብዙ ያሉ ጮሁ ነበር። በደንብ ተረዳ። ድንገት እንደው ጥሬ ንባቡን እያነበበ እንደው ከወጣበት እየወጣ መለፈፍ አይደለም።
ወይ ተፈሥሒ ፍሥሕት ደስ የተሰኘሽ የሚደንቅ እኮ ነው። ኃላፊ ነው ግሱ። ደስ የተሰኘሽ ደስተኛይቱ ደስ ይበልሽ። አንቺ ጋር ሐዘን የለም፣ አንቺ ጋር ጸጸት የለም፣ አንቺ ጋር ሞት የለም። ደስ የተሰኘሽ ደስተኛይቱ ወይ ደስ ይበልሽ አላት። ለምን? እግዚአብሔር ካንቺ ጋር ነውና። የሰው ልጅ ከእግዚአብሔር ተለይቶ ይኖር ነበር። እየሰማችሁ ነው? አዳምና ልጆቹ ከማን ተለይቶ ነበር? መልአኩ ግን እግዚአብሔር ከማን ጋር ነው? ስለዚህ ምን ይበልሽ? እግዚአብሔር ከእሱ ጋር የሆነለት ሰው ሁሌ በደስታ ይሞላል። ለዚህ እኮ ነው ቅዱስ ጳውሎስም ሁልጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ ሁልጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ ደስ ይበላችሁ። ለዚህ እኮ ነው ተፈሥሑ ጻድቃን በእግዚአብሔር ደስ አይለው ወለራታን ይደለው ነው። ጻድቃን ወይ በእግዚአብሔር ደስ ይበላችሁ። ስለዚህ በዚህ ሰዓት ይሄንን ተቀበለሽ። ያን ጊዜ ግን እርሷ ይላል አቤት ቅዱስ ሄሬኔዎስ ደግሞ ይሄ ታላቅ የነገረ ማርያም ሊቅ ነው። ሄሬኔዎስ የነገረ ማርያም ሊቅ ሜሎዲ ላይ ሰፊ ስራ ሰራ ሊቅ ነው። በደንብ ያሉት ሄሬኔዎስ ይባላል። እንደው ዝም ብሎ አንዳንድ ጊዜ መጽሐፍ ቅዱሱን ምዕራፍ ቁጥር ብቻ ትክስራለ የሊቃውንቱን አስተምህሮ ይኸውላችሁ። እመቤታችን የነቢያቱ ትንቢት ናት። የሐዋርያቱ የስብከታቸው ምንድናት? በረከት ናት። የሊቃውንቱ የሚስጥራቸው ማራቀቂያ ነች። ማናት? እርሷ ድንግል ማርያም። ሊቃውንቱ የተራቀቁበት ይሄ ነው። ቅዱስ ቄርሎስ እኮ ያለው ይሄን ነው። እንዲህ አምላክ ሰው ከመሆኑ በፊት ምናልባት ዛሬ ትንሽ ሌላውን እንትን ለማለት ዳይጸ ልሳን ይመጣና ስሜት ይወጣል። እንደዛ እንዲያው ንግግራችንን በደንብ ጥብቅ አድርገን አጥርተን ነው ማስቀመጥ እንስታለን። ነው ያው መልሳው ስተት ነው። ከባድ ስተውስ ነው። አሁን ለምሳሌ ቄርሎስ ያለው ምንድን ነው? እግዚአብሔር ወልድ ሥጋ ማርያም ከመልበሱ በፊት አለ ተዋህዶ ሰው ከመሆኑ በፊት የሰው ልጅ ሥላሴን በትክክል መረዳት አልተቻለውም ነበር ነው የሚለው በአማርኛው ነገራቸው። ሥላሴን መረዳት አልተቻለውም ነበር። ነገር ግን እሱ እግዚአብሔር ወልድ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው አምላክ ሆኖ ሲገለጥ ሥላሴን በግልጥ አየነዋል። ታዲያ አንዳንድ ጊዜ ድንግል ማርያም በሌለችበት ሥላሴ የለውም የሚባል ነገር ሲነገር ግራ እንዳትጋቡ። ምናልባት ይሄን ሐሳብ ቀና አድርገን እንውሰድ ወደዛ። እየተግባባን አለ። ግን ድንግል ማርያም የሌለችበት ሥላሴ የለም ተብሎ አይነገርም። ሥላሴማ አለ ቀደም ዓለማት ሥላሴ አዚ ዓለማት ፈጣሪ ዓለማት ይሄማ አይባልም። ስለዚህ ሥላሴን የተረዳ ነው አምላክ ሰው ሆኖ ሲገለጥ ነው። ለዚህ እኮ ነው በእደ ዮሐንስ በባሕረ ዮርዳኖስ ሲጠመቅ ጌታ ምን አለ? አብ በደመና ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ አለ። የሚደንቅ ነው። ይሄን ቃል ተናገረ። መጻ ቃል እንደመና ዘው ቃል ከደመና መጣ። ሥላሴን ያየንበት ነው። ስለዚህ ድንግል ማርያም እሷ የዚህ ሁሉ መረጃችን ናት። ለዚህ ነው ምን አሉ ሊቃውንቱ? እሷ የነቢያቱ ትንቢታቸው የሐዋርያቱ የስብከታቸው በረከት የሊቃውንቱ የሚስጥር ማራቀቃቸው ድንግል ማርያም ናት። ስለዚህ መጀመሪያ እሷ ምን አደረገች? ይህን ቃል አለ ቅዱስ ሄሬኔዎስ እንደ ቀዳሚት ሔዋን እንዳትስት የእግዚአብሔርን ሐሳብ በትክክል የተረዳች ምትኖር ከፍጡራን መካከል የእግዚአብሔርን ሐሳብ በመረዳት ድንግል ማርያምን የሚበልጣት የለም። ምስጋና ይድረሳት ወላዲተ እስመ ለሳምዙ ለሞት ወተቀጥቀጥ አሩት ኃጢአት ስትል ድንግል ማርያም እንዳለችበት ወቅ የሞትን መርዝ የሻረው የኃጢአትን ቀንበር የሰበረው ክርስቶስ ነው አይደለ? ግን ከማን በነሳው ሥጋ? አሜን። ምክንያቱን መጥቀስ አለብህ እንዴ? ከሰማይ ይዞት የመጣው ሥጋ የለም። ግን ያን ሥጋ ግን አልተዋሰም። ገንዘቡን ያደረገው የራሱን ያደረገው እየተግባባን ነው። የራሱ ነው ያ ለራሱ አድርጎታል። ስለዚህ በዚህ መንገድ እመቤታችን መጀመሪያ ራሷን ለአምላክ እናትነት ማዘጋጀቷ በቃ እንደው ያኔ ብትመጣ እንደው እመቤታችን የለም ይሄ ቃል ለኔ አይገባኝም ይሄ አልፈልገውም ብትልስ ነው የሰው ልጅ መዳኑ ምን ይሆን ነበር? ነገር ግን ምን አለች? ይሄንን ምን ይላል ቅዱስ ኤራቅሊስ የተባለው ሊቅ ደግሞ ቤዛዊትነቷ ይላል አንድ መጀመሪያ መልአኩ መጥቶ ራሷን መጀመሪያ ያዘጋጀችበት ለእናትነት። ምክንያቱም
አመራረጧ የተለየ ነው። እኔ አንዳንድ ጊዜ እኮ አንተ ወዳጅ እንዴ ይሄ ልጅ አንዳንድ ጊዜ እንዴት ነው የምናስበው? እመቤታችንን እንኳን ለማማት ለማመስገን ትከብዳለች። እንኳን ለመንቀፍ ለማመስገን ትከብዳለች ድንግል ማርያም። ይሄ በደንብ ይግባል። እንኳን ለመንቀፋት ለማመስገን ትከብደናለች። ምስጋናው አያልቅማ። አዙፍ ምንድን ያለው? በመኑ አምሳለ መኑን አስተማስለክ ያለ እንዴ ያለው ልቁ መስሎ ይሄ እኮ ህሊና እኮ ሲሰወር እኮ ሲደፈር እኮ ሌላ ለማሰብ እንኳን ለመንቀፍ። ስለዚህ ወላዲተ አምላክ ድንግል ማርያም ምን አለ ቅዱስ ሄራቅሊስ? ተመልከቱ ቤዛዊትነቷን እኛ የምናምነው ራሷን ለአምላክ እናትነት ያዘጋጀችበት መንገድ እስማሪያ እግዚአብሔር ለጽዮን ባንደራ ከመትኩን በማደሮ ዛቲ እቲ ምዕራፍ ዓለም ዚያ አንድ እስማሪያ ኩባለ እግዚአብሔር ጽዮንን መርቋታልና ማደሪያው ተሆኖ ዘንድ አለና ይህች ለዘላለም ማደሪያዬ ትሁን መርጫታለሁና በእርሷ አድራለሁ። ግሷ አላፊ ነው። እንዴ ዓለምን ሳይፈጠር ፍጡር ሳይኖር እንዴት ፈጠረ? እንዴት መረጣት? እንዴት ዓለም ሳይፈጠር እርሷ በአምላክ ሕሊና ታስባ ትኖር ነበር አልክ ይላል መዝሙር 139 ግባና አንብብ ብለው ዳዊት ምን አለ? አቤቱ ጌታ ሆይ ሳትሰራኝ ያልተሰራውን አካሌን አስቀድማ አየህ ይላል። ዳዊትን ሳይሰራ ያውቃል እግዚአብሔር። አንዳንድ ጊዜ ይሄ እኮ ነው አቤት ስንፍና። ይብላ ብልብልባ ነው እግዚአብሔር። ሰነፍ በልቡ መቼም ይሆን እግዚአብሔር የለም እንዳለ እግዚአብሔርን ሐሳብ አለመረዳት። እንዴት ፈጣሪ እኛ እኮ ያሰብነው አይደለም ያላሰብነውን እግዚአብሔር ያውቃል። አያውቅም? ያውቃል። ሳይሰራን ያውቀናል? አያውቅንም? ሳትሰራኝ ታውቀኛለህ አለው ዳዊት። ሳትሰራኝ ታውቀኛለህ። ያልኖርኩበት ዘመን በመጽሐፍ ተጽፎ ነበር አለው። ስለዚህ እመቤታችን አለች በእሱ ሐሳብ ውስጥ። አይችልም ሥላሴ? ንገሩኝ። አይችልም ሥላሴ ወይ? አይችልም ሥላሴ ዓለም ሳይፈጠር። ስለዚህ ራሷን ደግሞ አዘጋጀች። ለዚህ እኮ ነው እግዚአብሔር በአማን ነጸረ እግዚአብሔር በእውነት እግዚአብሔር ከሰማይ ሆኖ ተመለከተ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አየ፣ አሻተተ። እንዳንቺ ያለ ግን አላገኘም ማለት ወይ ከመዘ ከማኪ እንዳንቺ ያለ በእውነት አንቺ እኮ ንጽሕት ነሽ፣ ቅድስት ነሽ። እንዳንቺ ያለ በምንሽ እንዴ እንዳንቺ ያለ በንጽህና፣ እንዳንቺ ያለ በድንግልና፣ እንዳንቺ ያለ በቅድስና፣ እንዳንቺ ያለ በእናትነት፣ እንዳንቺ ያለ ለአምላክ እናት ለመሆን ራስን በማዘጋጀት ማደሪያ ለመሆን እንዳንቺ ያለ አልተገኘም። ወይ ከበዘከማይ እንዳንቺ ያለ አላገኘም። እስመ ፈተወ ንጉሥ ለኪ እስመ ውእቱ ዚኪ ንጉሥ ውበትሽን ወደደ። ውበት ውጫዊ ደምግባት እንዳይመስል፣ ውበት ንጽህናዋ፣ ውበት ቅድስናዋ፣ ውበት ድንግልናዋ ይሄን ወደደላት። አቤት ዛሬ የምንናገረው የሞት መልስ ተሽሯል ስንል ከድንግል ማርያም ከሷ በነሳው ስጋ መድኃኒዓለም ክርስቶስ የራሱ ገንዘብ ባደረገው የራሱ ሆኖ ስጋ ነው። ነገር ግን እመቤታችን ግን ለዚህ ሁሉ ምክንያታችን ናት። ሞተን እንዳንቀር ምክንያቱ ነች። አዳም ወዶ ነው እንዴ ከገነት ያስወጣችኋል? ከስጋው ስጋ ከአጥንቱ አጥንት ክፋይ ስትሰራ እኮ ያን ዛቲ አጥም ማጥም ያለው እኮ ያኔ ነው። ገና ከአጥንቱ አውጥቶ እግዚአብሔር ሰው ሲያደርጋት ምን አለ? ይህች አጥንት ከአጥንት ይህች ስጋም ከስጋዬ ስሟ ማን ነው? አዳም። ማን ናት? የመጀመሪያ ከአጥንቱ አጥንት ከስጋው ስጋ የተሰራችኋል ማን ናት? አቤት አንድ ላይ ተናገሩ። ማን ናት? ሔዋን ናት። መጀመሪያማ ያላት ሴት ነው። አጥንትሽ ከአጥንትሽ ስጋሽ ከስጋዬ ይሆናል ሴት አላት። ኋላ ግን ሞትን ካመጣችበት ኋላ ማን ናት? አቤት ከእርግማን ኋላ ማን ናት? ምን ማለት ነው? ከእርግማን በፊት ሊሰጣት የሚገባውን ስም ከእርግማን በኋላ ሔዋን ነው። ይሄ ማለት ምን ማለት ነው? በአንጻረ ሔዋን ቀዳሚቷን ዳግሚት ሔዋንን መመልከት ነው። እየሰማችሁ ዳግሚቷን ሔዋን በእንተ ሔዋን ታጽኦ ወዘገነት ወበእንተ ማርያም ድንግል ተለወለነ። ይሄንን ደግሞ ያመጣውና ወደዚህ ደግሞ ምን አለ? አንቺ ውእቱ ተስፋው ለአዳም አመ ይሰደድ እምገነት። አዳም ከገነት ተሰዶ ወጣ ጊዜ ተስፋው አንቺ ነበርሽ። በሔዋን ምክንያት የተዘጋ ገነት በር በቀዳሚት ሔዋን በዳግሚት ሔዋን በድንግል ማርያም ምክንያት ተከፈተ። እስመ ለሰአምዞ ለሞት ወተቀጥቀጠ ኃጢአት። አቤት የሚያመሳጠር ቆይ መስጠት ነው። የሞት መልስ ተሽሯልና የኃጢአት ቀንበር ተሰብሯል። ምክንያቷ ድንግል ማርያም ናት። አብሳሪው መልአክ ቅዱስ ገብርኤል ነው። እመቤታችን መጀመሪያ አለ ሄራቅሊስ ይህንን ለአምላክ እናትነት ራሷን ያዘጋጀችበት ሁሉ ሰው ለእግዚአብሔር ማደሪያነት አልበቃማ፣ ሁሉ በደለኛ ነው። እሷ ብቻ ተገኘች። ይሄ ነው ቤዛዊት ያሰኛት። ምትክ ሆነቻ። እየሰማን ነው። በሰው ልጅ ምትክ እሷ ተገኘች። ሰው ጠፋ። ሁለተኛ ቤዛዊት ያሰኛት አለ
የእግዚአብሔርን ሐሳብ በሚገባ ተረድታ አምና የተቀበለችበት አይደንቅም? ቤዛዊት አሰኛት አምና መቀበል። ሔዋን እግዚአብሔር በአካል ወርዶ አትብሉ እያለ ዕፀ በለሱን ድብና አድርጋ በላች፣ ቀጥፋ። ሁለተኛ የቷ ሔዋን ዳግሚት ሔዋን ድንግል ማርያም ያቺ ወላዲተ አምላክ ድንግል ማርያም ግን መልአኩ የነገራትን ቃል መረመረች። አቤት ደስ ይላል! መርምሩ ወገኖቼ፣ ከመንቀፍ መርምሩ፣ ጠይቁ። ተሳአሉ ለአቡከ ወይነግረከ አሉላችሁ። ከጥንቱ ገዳም የመጡ አይደሉም እንዴ? አስተዳዳሪው ከቅዱስ ላሊበላ ከዚያ ከታላቁ ቦታ ከሊቃውንቱ መንደር አባቶችን ጠይቁ። ተሳአሉ ለአቡከ ወይነግረከ ወደ ሊቃውንቱ ከይዘኑከ አባቶችን ጠይቁ ይነግሩማል፣ ሊቃውንቶችን ጠይቁ ያስረዱማል። ጠይቁ። እመቤታችን መረመረች የእግዚአብሔርን ሐሳብ። ከዚያ ወንድ ሳላውቅ እንደምን ይሆናል ስትለው የለም በቅድስት ኤልሳቤጥ ላይ እንዲህ አድርጓል። ዘመድሽ ኤልሳቤጥ ካረጀች ካፈጀች በኋላ ጸነሰች፣ ጽንሷን ካወቀ 6 ወር ሲላት የእግዚአብሔር ሐሳብ ነው። ስለዚህ ለእግዚአብሔር ምን ይሳነዋል ብሎ ጠየቃት። ምን የሚሳነው ነገር አለ? ወዲያው ምን አለች? ይኩነኒ በከመ ትቤለኒ ነአመቱ ለእግዚአብሔር ነአመቱ። የጌታ ባሪያ አገልጋይ እንደ ቃል ይሁንልኝ ይደረግልኝ። የእግዚአብሔርን ሐሳብ መርምራ አምና በመቀበሏ ይሄንን ቤዛዊት አሰኝቷታል ይላል። ቤዛዊት ዘበጸጋ ድንግል ማርያም ምስጋና ይድረሳት። እስመ ለዛም ደግሞ የተቀጠቀጠ ኃጢአት የሞት መርዝ በሉ እስኪ በሉ አንድ ላይ የሞት መርዝ ተሽሯልና የኃጢአት ቀንበር ደቋልና በማን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ለዚህ ሁሉ ምክንያት ድኅናችን ግን ማናት? እርሷ ወላዲተ አምላክ ድንግል ማርያም። ምልጃዋ ዛሬም አይለየን። ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳደርብን። ድንግል ማርያም ቤዛዊተ ዓለም ናት። ድንግል ማርያም ንጽሕት ናት። ድንግል ማርያም ቅድስተ ቅዱሳን ነሽ። ድንግል ማርያም ወላዲተ አምላክ ነሽ። ድንግል ማርያም በድንግልና ጸንሳ በድንግልና የወለደች ናት። በእውነት ድንግል ማርያም ከፍጡራን ሁሉ በላይ ነው ክብሯ፣ ከፈጣሪ በታች ነው ማዕረጓ። ምትሕተ ፈጣሪ መልዕልተ ፍጡራን ነሽ ድንግል ማርያም። እንግዲህ ሁሉ ነገር የተከናወነባት፣ ብሉይ ኪዳኑን ያየንባት፣ አዲስ ኪዳኑ የተተረጎመባት፣ የሊቃውንቱ ምስጢር የተራቀቀባት ድንግል ማርያም ናት። እኛንም በዚህ መንገድ በእውነት